እፎይ መገደል አለበት። እኔ ቢያገኝክ አንገትን ነው የሚቀላልክ። አርዳለሁ። ለከመላሹ ነው አያችሁ። በቃ ነገርኩ። አርዳለሁ አልኩ። በቃ እኔ ያለበትን ሁሉ አውቀዋለሁ። እመጣልሃለሁ። ስለዚህ አንተ የገማ ግብ ተምራል ማለት ነው። አንተ ቆሻሻ ወላሂ ብዬምራለሁ። አንተን ፊት ለፊት ካገኘሁ እገልሃለሁ። እንቅስቃሴ ተጀምሯል። ስምና ጉዳይ ተቋሙ በእፎይ ጉዳይ ሰበር የሆነ መረጃ ተሰምቷል። ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። መጅሊስ ፈጥኖ ባለመድረሱ እኔ ከመቶ በላይ መረጃ መጻፍቶችን ከፍቼ ላሳያችሁ እችላለሁ። በእስልምና ወንዱ ልጅ ሊጥ አብኩቶ ወሲብ ማድረግ ይችላል። ሊጡን አበዱ። እንደዚህ መረጃ ሳመጣባቸው ሴቷ ቆዳ መጠቀም ትችላለች ይላል። ቆዳውን እንደ ወንድ ብልት ቅርጽ ሰርታ መጠቀም ትችላለች ይላል። መረጃውን ሳመጣ ይገደላሉ። ለምን ትነግሩናላችሁ? አስቀድማችሁ አጣሩ መረጃ። ቅድሚያ እኛ ትክክለኛ መረጃ ነው ያመጣነው ከኪታቦቻችሁ ላይ። ሶሻል ሚዲያ ላይ በጣም እየዞረ ያለው ጉዳይ ነው ማለት ነው። ይሄ ጉዳይ በጣም ገርሞኝ ነው ይዤላችሁ የመጣሁት። ቲክቶክ እንግዲህ ከዚህ በፊት እንደተዘጋ በዛው ተዘግቶ ቀርቶ ቢሆን በጣም አሪፍ ነበር። ግን ይሄ ሶሻል ሚዲያ ጥሩ ጎኑን ብንጠቀም አሪፍ ነገር እንዳለው እንዲሁም ደግሞ መጥፎ ጎኑን ብንጠቀም ደግሞ በዛው እንደሚጎዳን እያወቅን ነው ማለት ነው። ሃይማኖት ላይ ሁሉም ሰው በጣም ሴንሲቲቭ ነው። የነፍስ ጉዳይ ስለሆነ በጣም ነገሩ ከባድ ነው ማለት ነው። ወደፊት ምን እንደሚሆን ምን እንደሚፈጠር መግመት አያቅታችሁም ብዬ አስባለሁ። እዚህ ላይ ትልልቅ ሰዎች ኢቭን የሃይማኖት አስተማሪዎች አይደለም ተራ ሰው ራሱ ይህንን ቃላት አይናገሩም ማለት ነው። በጣም ይከብዳል። ስድቡ ራሱ ያለው ጉዳይ ሁሉ ነገር በጣም ገረመኝ። ይህንን ሁሉ ቪዲዮ ማለት ነው አንድ ላይ ሰብስቤ ይዤላችሁ መጥቻለሁ። እስቲ ይሄኛውን ቪዲዮ እዩና እስቲ የእናንተን ምላሽ ወይ ደግሞ ኮሜንት ቦክስ ውስጥ የእናንተን አይዲያ ወይ ደግሞ የእናንተን ሀሳብ አስቀምጡልኝ። አርዳለሁ። ለከመላሹ ነው አያችሁ። በቃ ነገርኩ። አርዳለሁ አልኩ። በቃ እኔ ያለበትን ሁሉ አውቀዋለሁ። እመጣልሃለሁ። ስለዚህ አንተ የገማ ግብ ተምራል ማለት ነው። አንተ ቆሻሻ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስምዕናና ክብር ያላቸው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። በደንብ ሙስሊሞች መልስ የላቸውም ስንል ውሸት ይመስላችኋል? አራጅ ናቸው ስንል ውሸት ለአንተ መልስ አይሰጥማ። ለቆሻሻ መልስ አይሰጥም። መልስ ይሄ ነው። አንተ ቆሻሻ ነህ። ፂምህን ቆርጥልሃለሁ። አፍ ይሸታል። ከቤት ማትወጣ ጅንጀሮ እኮ ነህ። እስቲ አንተ ሙሉ ሰውነትህን ማታሳይም እኮ በጣም ስለምሽት አው እንጂ መልሱ ሌላውን ፎከስ አታደርግም። ያውን ከነብዩ ሱና የተማረው ነው። ባይዘይ አላህና መሐመድ ያስተማሩት ይሄንን ነው። ሙስሊሞች እንደዚህ ናቸው፣ አራጅ ናቸው፣ ገዳይ ናቸው፣ ተሳዳቢ ናቸው ስንል ወደን አይደለም። ይሄው እዩት አሜሪካ በጣም አትሊስት ስሙ እንኳን የሰለጠነ ነው። ነገርኩ። አንተ ሰው አይደለም። ሰው ብትሆን እኮ ጥሩ ነበር፣ ግን ሰው አይደለም። ሙስሊም እህቶቼ በደንብ ተማሩ። በእንደኛ ነው የምትማሩት። ወንድ ኮን ካንተ በአደባባይ አትወጣም። እውነተኛ ብትሆን እሺ ስማኝ፣ እውነተኛ ብትሆን አደባባይ ትወጣ ነበርኩ። ዝም አልክ እኮ። ለማረድ ነው አያሽ፣ ለማረድ ማለት ነው። አደባባይ አትወጣም አንተ እውነተኛ ና። ጥሩ ነው። ከስር ያላችሁ ቋም ብላችሁ የምታገናዝቡ እስልምና አራጅ ነው፣ እስልምና ገዳይ ነው፣ ባለጌ ናቸው ስንል ወደን አይደለም። ያው በተግባሩት ሴቶች እህቶቻችን፣ ሙስሊም እህቶቻችን፣ ወንድሞቻችሁ እንደዚህ ጨካኝ አራጅ ስለሆኑ ነው። አስተምሮታችሁ ጤናማ ትክክል ስለሆነ ሳይሆን ዝም ያልናችሁ ስህተት ሳይኖርበት ቀርቶ ሳይሆን ያልተተቸውና
ከአንዳንድ ባፍጢሙ መድፋት ይቻል ነበር። እስልምና ግን አራጅ ስለሆኑ ዘመዶቻችሁ አራጅ፣ ነቢያችሁ አራጅ፣ ይህን የማረድ ትእዛዝ ይህን የሚያስፈጽሙ ስላሉ ያንን ከመፍራት አንጻር ክርስቲያኖች የእናንተን አስተምሮ ስለማይተቹ ነው እንጂ አስተምሮታችሁ ጤናማ ትክክል ሆኖ አይደለም። እኛ አርደንለት ገነት ምንገባለት ፈጣሪ የለንም። ልክ ያሁን አሜሪካ ብሎ ስሙን አትሊስት አሜሪካን የት እንደሆነ እንኳን የሚያውቅ አይመስለኝም። የምን ሀገር እንደሆነ እንኳን የሚያውቅ አይመስለኝም። ቢያንስ ሳውዲ ቢል እንኳን የተሻለ ነበረ። የሃይማኖት ነፃነት፣ ሰዎች ነፃነት ያለበት ሀገርን ስም አድርጎ አርዳለሁ ይላል። አላህን ሊያስደስት ማለት ነው። ይሄ ወንድማችን አሁን ወዶ አይደለም ባይዘ አጋንንት ተቆጣጥሮት ነው። መላ ሰውነቱን አሁን ከላይ እስከ ታይ ከፀጉሩ እስከ ጠፍሩ ድረስ ማአት አጋንንት ሰፍሮበታል። ለዛ ነው አርዳለሁ። ልክ አሁን ያሳደጋችሁትን ያበላችሁትን በግና ላም እንኳን ራሳችሁ አታርዱትም። ከእጃችሁ ይበላል በግና ላም። የገጠር ሰው ከሆናችሁ ታውቁታላችሁ። የመገባችሁትን ከፍት እናንተ አታርዱትም። እኔ 2 ልጆች ማቃቸዋሉ። አንድ የጓደኛዬ እህት፣ አንደኛዋ ደግሞ ሲስተር ነች። ከፍት ሲታረድ አይተው ስጋ ይበሉ። ሲስተሬ ከፍት ሲታረድ አይታ በዛ ምክንያት ከፍት አትበላ፣ ስጋ አትበላ። ከማዘኗ የተነሳ ማለት ነው። እንትን ብሏ ከዛ በኋላ እንትን ይላታል። በቃ ፔኑን አይታው ማለት ነው። የጓደኛዬም እንደዚህ እህት አለች። እሷም ከፍት ታርዶ ሲንፈራፈር ደሙ እየፈሳየ ከዛ በኋላ ዘገነና ስጋ ትበላ። ሙስሊሞች ግን ሰው ያርዳሉ። በገነት 72 ሴቶችን ወሲብ ለማድረግ ይሄ አሜሪካን ብሎ ስም ይዞ በገነት ወሲብ ለማድረግ እኔም ቢያገኝ ያርዳል። ባይዞይ ስጋውን መብላት ይችላል። እስልምና አስተምሮ ኢስላሚክ ጁሪስፕሩደንሲ ቮሊዩም ኢስላሚክ ጁሪስፕሩደንሲ ላይ ፔጅ 199 እና 202 ላይ ካፊርን እንደገና ደግሞ አፖስቴት የሆኑትን እስልምናን የሚተቹትን አርዶ ስጋቸው መብላት ይቻላል ነው። ወይንም ደግሞ ቁርጡቢ ቮሊዩም 2 ፔጅ 85 ላይ በተመሳሳይ ካፊሮችን ወይንም ደግሞ አፖስቴት የሆኑትን እስልምናን የሚተቹትን ሽፍቶችን አርዶ መብላት ስጋቸውንም ይችላል ሙስሊም ከተራበ ይላል። እና አርዶ ብቻ ሊተወኝ አይችልም ማለት ነው። ስጋዬንም ሊበላ ይችላል። ከባድ አጋንንት ነው ባይዘ። ይሄ አጋንንት ስለሚዘገንናቸው ነው የኛ መምህራኖችም የእናንተን አስተምሮ ማይነፉት እንጂ እናንተ አስተምሮ ጤናማ ሆኖ አይደለም፣ ቻሌንጅ ማይደረገው ነው አይደለም። በተለይ ደግሞ ይህንን ስታረጉት አይምሯችሁን ይረብሸዋል፣ መንፈሳችሁን ይረብሸዋል፣ ማህበራዊ ኑሮ ላይ በጣም ሳይድ ኢፌክት ያመጣባችኋል። ከብዙ ነገሮች ችግሮች ውስጥ ትገባላችሁ ማለት ነው። ምክንያቱም የአጋንንትን አስተምሮ ነው እያነበብክ ያለውና የእኛ ልጆች ሄደው እነሱ ጋር አይታችኋል። አርድሃለሁ አንተ ኡስታዝ እንደዚህ መጽሐፍ ቅዱስ እየተናገርክ ነው፣ አርድሃለሁ ኢየሱስ ክርስቶስ አምላክ አይደለም ብለሃል፣ እገላለሁ ጠብቀኝ ምናምን ሲሉ ሰምታችሁ ታውቃላችሁ? እነሱ ቤት ሄደው ይላሉ ላይ ነው። እነሱ ግን ምንድን ናቸው? ሁሌም ቪክቲም የሚጫወቱ መልሰው። ቀጥል ቃል። ይህ ትናንትና ማሳይቻችኋለሁ። ይህን አሁን ምንድነው እያለ ያለው?
ያዘው። ትርጉሙ ምን ማለት ነው? በቅርብ ጊዜ ውስጥ በሀገር ውስጥ ከፍተኛ የሆነ ሰላማዊ ሰልፍ መጠራት አለበት፣ ሰላማዊ ሰልፍ መውጣት አለብን እያሉ ነው። ሰላማዊ ሰልፉ ለምንድን ነው የሚጠራው? ኢየሱስን አምላክ ነው ማለት መቆም አለበት። ኢየሱስ አምላክ ነው የሚለውን ለማቆም ሰላማዊ ሰልፍ እንወጣለን። ኢማጂን። ሁለተኛው ቪዲዮ ክፈተው። ሰላማዊ ሰልፍ እንወጣለን። ኢሳ ነው ኢየሱስን ማለት የለባቸውም። ሰላማዊ ሰልፍ እንወጣለን። እቺ ቀላል ንግግር አትመስል። እነኚህ መምህራን ናቸው እንግዲህ። እነኚህ ወጥተው ስንቶቹን ሄደው ይበርዛሉ። ከዛ ኢብራሂም ነው ማለት ያለባቸው አብርሃም ማለት የለባቸው። ሙሳ ነው ማለት ያለባቸው ሙሴ ማለት የለባቸው። ሰላማዊ ሰልፍ እንወጣለን። ይሄን እናስቆማለን። እንደዚህ ብለው እንዳይጠሩ እናስቆማለን። እቺ ቀላል መፈክር ነች። እቺ ባቄላው ላይ አደረች እንደሆነ አሉ። አንተ እንደዚህ ስትል ኢየሱስ ማለት የለብህም። ሰላማዊ ሰልፍ ሁሉ እንጠራለን። በመፈክር ደረጃ እያሰማ ለአንተ ኖርማል ነው። አንተ ኖርማል ነው። እኛ አንተን ስንል ግን ተሰደብኩ፣ አርዳለሁ፣ ገላለሁ። ኤኒዌይስ ከፈተል እስቲ ደግሜ እየሞከርኩት ነው። ሊንኩ ይዝናታ ብለብር እያለ አንድ ደቂቃ በቃ ይበቃል። ኤኒዌይስ እና እንደዛ ነው። እና አዳሜ ያስተኙ ባላገራችሁ ዲያብሎስ የሚወጣውን ምናምን እስከሚያገኝ ምንድን ነው ሲያገሳል የሚለው ይዞራችኋል ለሚለው ጠላቱ ላይ መረፍት የለውም። ጥንቃቄ አድርጉ፣ በርቱ። በዛ ነገር ነው እና ትጃጃሉ፣ ጠንቀቅ በሉ። እስልምና ላይ እንደ ፕሮቴስታንቶች ቀለል ያለ ስራ እንዳይመስላችሁ። ደጋግመን የምንነግራችሁ ቀላል ነገር እንዳልሆነ እንድታውቁትም ነው። አስተምሮቱ ብቻ ሳይሆን ከዛ በኋላ የሚመጡባችሁ ጫናዎች ስላሉ ማለት ነው። ታዋቂ የምትለው ኦርቶዶክስ አሁን ለእፎይ ቪዲዮ ትሰራለህ ወይንስ ለዛኛው እፎይ ለሚቃወም የምትለው እፎይ ለሚቃወም ነው ቪዲዮ የሚሰራው። ምክንያቱም ሳይኮሎጂካሊ ተደብድቧል። እንትን ፈጥረውባቸዋል። ሁልሽም እዚህ 1700 ሰው አለሽ። ከ1700 ሰው እንዳለ ኦርቶዶክስ ነው ብንል እንኳን 1600 ሰውሽ በቃ እንደዛ አይነት ሳይኮ ያላችሁ እንደዛ አይነት ሜንታሊቲ ያላችሁ ናችሁ። ሙስሊሞችን አስተምሮ መንካትም የለብንም። በሩቁ እንሽሽ፣ ያርዱናል፣ ይገሉናል። በቃ አይመለከተንም። እነሱ እንደፈለገ እኛን ይጠልዙ፣ እንደፈለገ ይቃወሙን፣ እኛ የነሱን አስተምራው መቃወም የለብንም የሚል ሜንታሊቲ ገንብታችኋል። ይሄ በጣም አደገኛ ነው። ባይዞ በጣም በጣም ከባድ ነው። ውሎ ሲያድር ቁጥር የሚባዙ ነው። ቁጥራቸው አሁን በዝቷል። በርዝ ሬታቸው በጣም ሃይ ነው። የኛን እጥፍ ነው። የኛን እጥፍ ስላችሁ የፕሮቴስታንትና ኦርቶዶክሶች ተደምሮ እጥፍ ናቸው እነሱ ብቻቸውን። አንደዛ ጋር ገና አማራና ትግሬ እያልክ እየተባላ ነው፣ እየቀነስክ ነው። ማጆሪቲ የተወሰነ ያለው ክርስትናው እዛ ነው። ቤዝ ሬቱ ሃይ ነው ክርስቲያኑ ላይ። የነሱ በርዝ ሬት ደግሞ በጣም ሃይ ነው። በዛው መጠን የምታሽቃብጠው ደግሞ አንተ ከነሱ ጋር ነው። እና አንዳንድ ነገሮችን እያወቀን ማንናገራቸው አሉ። እያወቀን ወዲህ ፍጀው እያልን ማለት ነው። እናወራለን አሁን እስልምና ላይ ከሚሰሩ ልጆች ጋር ያለውን ሁኔታ። አብዛኛው ህዝቡ ገና ምንም እስካሁንም ከእንቅልፉ አልነቃም፣ ምንም ያውቀውም ነገር ስለሌለ ማለት ነው። እና እንደዛ ነው። መጋፈጥ መልመድ መቻል አለባችሁ። መጋፈጥም መልመድ እስካልቻላችሁ ድረስ ከባድ ይሆናል። በደንብ መጋፈጥ መልመድ አለባችሁ። ቻሌንጅ ማድረግ አለባችሁ። ማወቅ መቻል አለባችሁ። ኢየሱስ ጌታ ነው ሲለ አይደለም ብለህ መከራከር የለብም። ጌታ ነው።
እንደምትለውና እንደምትለው አሁን ደግሞ የኛው የሚመጣው ኢየሱስ ጌታ ነው አማላጅ ነው የሚል ሳይሆን የሚመጣብህ ኢየሱስ ነብይ ነው፣ ነብይ ብቻ አምላክ አይደለም የሚል ነው የሚመጣብህ። ያው ነው ደግሞ መጥቶባቸዋል በተለያየ ከተማ ላይ ወላይታ ሶዶ፣ ከምባታ፣ ሐዋሳ፣ ዲላ፣ አርባ ምንጭ፣ አዲስ አበባ፣ አዳማ፣ ጅማ አሁን በደረሱ መረጃዎች ማለት ነው ወልቂጤ በየመስመር ላይ ስብከት ተጀምሯል። በየአደባባይ ላይ ሙንታር ወዘው ማለት ነው። እንደ ድሮ ኢየሱስ ያማልዳል አያማልድም ከሚለው ጋር እንደምትመከራከረው ወይንም ደግሞ እንደዛ አይነት ነገር አይደለም። በእውቀት መሞገት መቻል አለበት። አትሊስት ወጥተህ እስልምናው አላህ እንዲህ ነው፣ መሐመድ እንዲህ ነው፣ ሐዲሱ ላይ እንደዚህ ይላል፣ መሐመድ እኮ እንደዚህ አይነት ሰው ነው እያልክ እንደምታደርገው አይደለም። እሱ ማድረግ ባትችል እንኳን አንተ ላይ ያነሱትን ምላሽ መስጠት መቻል አለብህ። አደባባይ ላይ በር ላይ መጥተው ያንን ሲሉ ኢየሱስ አምላክ አይደለም ጳውሎስ ሐሰተኛ ነው ሲልህ ዝም ብለህ መጋት ሳይሆን እኔ ባይዘ የሆነ ቪዲዮ ተልኮልኝ ነበረ። ያን ቪዲዮ የላከልኝ አካል ራሱ አክቹዋሊ ከእስልምና የወጣ ነው፣ ግን ሙሉ ለሙሉ እንትና ግን ምንድነው በጣም ተገርሞ ነው የላከልኝ። ምን አይነት ፍራቻ ቢኖርባቸው የእናንተዎቹ ብሎ ማለት ነው። ሙሉ የክርስቲያን ሴንተሮች ላይ ገብቶ ነው ማይክ በጣም እየቀወጡት ያደረጉት። ምንድነው እሱ እየተከተለ እንትን ብሏቸው ነው፣ እሱ ቀርጧቸው ነው። አስቀድሞ መዝሙር እንደዚህ የነበሩትን አጥፍተው ዝም ብለው ማዳመጥ ጀመሩ፣ ጸጥ ብለው ማለት ነው። እስልምናውን ማዳመጥ ጀመሩ። እስልምናው አስተምሮቱ ደግሞ እንዴት ነው? ቀጥታ ረገጣ ነበር የያዘው። ልክ ንጽጽር እንደሚሰራ አደባባዩ ላይ ይለጥፋቸዋል። ሁሉም ጸጥ ብለው እንደ አዲስ ነው የሆነ ነገር ሲመጣ እንዲህ እንደምታዩት ጸጥ ብለው ያሉ ማለት ነው። አንድ ሰው ቻሌንጅ ማድረግ ተውና አስተያየታቸው ራሱ የመሸማቀቅ ነበረ እና ሰፈሩን በደንብ ስለሚያውቀው ልጁ በጣም ገርሞት ይሄ እንዳለ እዛ ጋር አንድ የሙስሊም እንትን የለም ማለት ሙሉ እንዳለ የእናንተዎቹ ናቸው። በዚህ ደረጃ አንተ ጋር መሀል መጥተው እንዲህ በኮንፊደንስ መስራት ከቻሉ አደንቃቸዋለሁ፣ ይስሩ። ነገር ግን አንተም ቻሌንጅ ማድረግ አለብህ። ማታደርግ ከሆነ ነገ የምታለቅስበት ጊዜ ይመጣል። ቅርብ አሁንም ደግሞ ደጋግመን የምንነግራችሁ እያየነው ያለነው ብዙ ነገሮች ስላሉ ነው። በምን ያህል ካፒታል እንደሚንቀሳቀሱ፣ በምን ያህል ፕሮጀክት እንደሚሰሩ፣ ምን ያህል እቅድ እንዳላቸው እያንዳንዱ መረጃዎች አሉት። እያንዳንዱ ኬት በግለሰብ ደረጃ በግለሰቦች ደረጃ አንድ ሴት ፈንድ የምታደርገውን ብነግራችሁ አትገረማላችሁ። በምን ያህል ሚሊየን ፈንድ እንደምታደርግ እንትን ላይ ማለት ነው። አንዲት ሴት ብቻ ማለት ነው። ተቋም ተደምሮ ሙሉ ህዝቡ ተደምሮ እሷን ፈንድ የምታደርገውን እንዲሰራ የምታደርገውን ሩቧን ያህል የኛዎቹ እየተሰራ አይደለም። አንዷን ግለሰብ ነው ያልኳችሁ። ሩቧን የሷን 10% እንኳን እና እያንዳንዳቸው መረጃዎቻቸው ስላሉ በርቱ፣ ንቁ። እንደዛ ነገር ነው። አንብቡ። ቀጣይ ቀላል ነገር አይደለም የሚጠብቃችሁ። ቀጣይ ከባድ ነገር ነው የሚጠብቃችሁ። ሴት ልጅ ያላችሁ ደግሞ ሴቶች ልጆቻችሁን በደንብ አስተምሩ። ችግር የሆነብን በደንብ ሴቶች ላይ ነው እየሰሩ ያሉት እዛ ላይ ስለሆነ የተወሰነ የሚሳካላቸው አሉ፣ ልጆቻቸውን እዛው የሚመጡ አሉ። ግን ኦልሞስት በጣም አድካሚ ችግር ያለው አሁን እዛ ላይ ነው። ከትዳር ጋር በተያያዘ ሴቶች ልጆቻችሁን በደንብ አስተምሩ እና እርምት ሴቶችም ደግሞ ከክርስቶስ ፍቅር በላይ የወንድ ፍቅር በልጦብሽ እኛ ጋር እርዳታ አትምጡ። እናንተ መርዳት እኛም ይከብደናል። ቻሌንጅ በጣም አለው እና አጣብቂኝ ውስጥ ገባላችሁ። ይሄን ያህል ቆይቻለሁ። አሁን ወደ ክርስትና እንደዚህ መምጣት ፈልጋለሁ። ነገር ግን የምተዳደረው በሱ ነው። የገቢ ምንጭ እሱ ነው። 3 ልጆች አሉን። 4 ልጅ አለን። 2 ልጅ አለን። ውጪ እንዳትላት ልጆች የምላብላው ኦኬ። እንደዚህ እዛው እንትን በይ ነው ይገለኛል። እንደዚህ ከሆነ
አጣብቂኝ ውስጥ ገባላችሁ አብራችሁ ማለት ነው። አብረህ ትጨነቃለህ። ሳትፈልግ በተደወለልህ ቁጥር ጭንቀት ውስጥ እንድገባ ያደርጋል። አሁን አይበቃችሁም? አወርዱም ከቤቴ ምን ትፈልጋላችሁ? ጸሎት ያሰማልን። መልካም ቃሎት ያሰማልን። በጣም የሚገርም እንትን ነው ንግግር ነው። መንቀት አለብን። የግብፅ ታሪክ እየታየኝ ነው። የግብፅ ታሪክ ኢትዮጵያ ውስጥ መደገሙ አይቀርም በዚህ ከቀጠለ። የዚህን ያህል መደንዘዝ የዚህን ያህል እንትን ማለት ከባድ ነው እና ፕሊስ እባካችሁን ንቁ ንቁ ንቁ። አይ ቲንክ የሆነ አባት አይታቸዋል። አሁን በሂጃቡ ሰበብ ተናበው ነው እነሱ ቪዲዮ ላ ሲፖስቱ ማለት ነው። ሂጃብ እና ኒቃብ እንኳን ማይለይ ክርስቲያን እየወጣ እንትን ሲል ነበረ። እነሱ ራሳቸው ፕሮግራም አላቸው። የሂጃቡ ካለቀ በኋላ ወዴት መጡ? እነዛን እኛን አባት አምጥተው እኛ ግለሰብ ነው የምንለው ብለው የአንተንም ስም እያነሱ ነበር ላይቭ ላይ መጥተው። ምን አይነት ነገር ደግሞ ተጀመረ? አክሱም ላይ ቤተክርስቲያን እንዳንሰራ እንቅፋት የሆኑ ተብሎ እንግዲህ ወደ አባት መስደብ ቀጥታ ወዲያውኑ ማለት እነሱ ስትራቴጂካሊ ብሬን ዋሽ ያደርገዋል። ቀስ እያሉ ስቴፕ ባይ ስቴፕ ነው እየሰሩ ያሉት። አቅደውበት በደንብ አድርገው አካሄዳቸውን አጥንተው ምን ብለው ነው እየመጡ ያሉት። እኛ ስቲል ደንዝዘናል። ከነሱ ጋር ሆነ ቁጭ ብሎ ትልቅ መስቀል አድርጎ አባትን የሚሰድባል። እንግዲህ ኢማጂን እሳቸው ለምንድን ነው እንደዛ የሚታገሉት? ይሄ እንደዚህ ነው የሚሉት ለምንድን ነው? ምንም የሚያውቁ ታሪክ የለም። አብሮ ከነሱ ጋር ሆኖ ቤተክርስቲያንን ይሰድባል፣ አባትን ይሰድባል። ሰው እንደዚህ ወጥተው እንኳን እንደው ምንም ማድረግ ባንችል ዝም እንበል። እንደዚህ ወጥተው እንትን የሚሉ ወንድሞችን አባቶችን እንትን እያደረግን ለማሸማቀቅ ቪዲዮ መስቀል አስረን ክርስቲያኖን እንደዚህ አይነት ነገሮችን ከመስራት እንኳን እንትን ዲፌንድ ማድረግ ባንችል ኦኬ ተቃውመን እንስራ። ዝምታን በመምረጥ የተሻለ ነው ካልገባችሁ ማለት ነው። ቢኮዝ የገባው በጣም በርካታ ህዝብ ስላለ እና የኛዎቹ እባካችሁ ንቁ። ፎይላ ቪዲዮ ምሰሩ አላችሁ፣ ምን ምትሉ አላችሁ። ቢኖዛት አለማወቅ ነው እንረዳለን። ግን እስከ መቼ ነው ጥያቄ። በእንደዚህ አይነት ሁኔታ ሰው እስከ መቼ ነው የሚቀጥለው? እና እባካችሁን መንቃት በጣም ይጠበቅብናል። እሺ ደህና ደሩ። በቃ ኖ ምንም የሚሹ ሰው አይደለም። ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምረው ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅም። የየትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ በታላችሁ ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው ዳት መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ሆነ ሙሐመድ ማሸ ሙሐመድ ነገ ሙሐመድ ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ። ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆን የእስልምና ከነፍሳችን በላይ የምንወዳቸውን ነቢይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸውን ነቢይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። አሁን እየተባለ ያለው ግን እኛ ስንናገር ዝም በሉ፣ እነሱ ሲናገሩ ችግር የለባቸው። ሁለተኛ የሚያመጡት ጨዋታ ደግሞ በጣም የሚቀርቡን ወዳጆቻችን ደግሞ ምንድነው የሚሉት? ዘመዴ ይህን እኮ የሚያደርጉት ወሃቢዮቹ ናቸው። ለወሃቢያ ተብሎ መልስ ይሰጣል ወይ? ወሃቢያ ይሁን ምን ይሁን እኔ ታቅላል? እስላም ነው እስላም። አህመድ ዲን ጀበል ወሃቢያ ይሁን ሰለፊ ይሁን ሱኒ ይሁን የታቅላለሁ።
አብይ አህመዲን ጀበል የሚባል በእስልምና ጉዳዮች ምክር ቤት ስልጣን ያለው ቦታ ያለው ህዝብ የሚመራ ሰው የኔን አምላክ ጥያቄ አንስቶበት መጽሐፍ ጽፎ አፈር ከድሜ ሲያበላው እያየው ለአህመዲን ጀበል መልስ ብሰጠው ምንድን ነው? ማህበረ ቅዱሳን መልስ ሰጥቷል። ፕሮቴስታንቶቹ መልስ ሰጥተዋል። ትክክል አይደለም ብለው ማለት መብት ነው። መልስ የሰጡት ግን ኢየሱስ ክርስቶስን ከመጽሐፍ ቅዱስ አንጻር ነው የሰጡት። ከዛ በኋላ ደግሞ ለአህመዲን ጀበል ነቢዩ መሐመድ ማን ነው? ነቢዩ መሐመድ ለምን እንዲያደረገ ብሎ መጠየቅ መብታቸውን። ኃላፊነቱ የሚወድቀው የማስረዳት ይህንን ጉዳይ በቀሰቀሱት ይህን ጉዳይ ቆስቁሶ ባመጡት በእስላሞቹ ላይ እንጂ በክርስቲያኖቹ ላይ አይወድቅ። እኛማ ችለነዋል። እኛ ችለነዋል። ክርስቶስ ሲሰደብ፣ ስላሴ ሲሰደብ፣ ጣዖት ነው የምታመልኩት ስንባል ምን ስንባል ችለነዋል። ስንታረድ ችለነዋል። ስንገደል ችለነዋል። እንደ ጽድቅ ነው የሚቆጠረው ሲባል ችለነዋል። ይህ አርባ እየሰበሰብ ሰልፍ እያስወጣ መንግስት እያስደነገጥ እያስደነበርክ የምትለው ነገር ትክክል አይደለም። አንድ ግለሰብ ነው በህግ ይጠየቃል። ለምን? ትልቁን የእስልምና እምነት ማርከስ ነው። ኦሮሞዎች ለፖለቲካ ጥቅም ባራገቡት ቁጥር ቢሰድብ እንኳ ሙስሊሞች መንጠቀቅ አለባቸው። መልካም እምነታቸውን ጦርነት ሊያስነሱባቸው ማለት ነው። የሚወዳቸውን ኦርቶዶክስ ሊያስነሱባቸው። አንድ ሰው ላጠፋ ያ ሰው በህግ ቁጥጥር ስር መዋል ይችላል። ህግ ካለ ከሌለ ምንም ልታደርገው አትችልም። መቃወም ነው፣ አንተም ትቃወመዋለህ። ወይ እብድ ነው ትለዋለህ፣ ወይ ደግሞ እምነቱ ኦርቶዶክስ ስለሆነ እኛን አይወድም ብለህ ትተዋለህ። ከህብረተሰቡ እኮ ይተፋል እኮ በሄደበት ይሸማቀቃል። ስለዚህ የሚያዋጣው እንግደል ሳይሆን ህግ ካለ በህግ ማቅረብ፣ ህግ ከሌለ መተው ነው። መልስ ሰጠህ ይሄ እኛን አይመለከትም። ኦርቶዶክስም ወጥቶ ሰድቦ ከሆነ አይ ይሄ የኛ ወገን አይደለም፣ ኦርቶዶክስ እስልምን ወይም ደግሞ ፕሮቴስታንት አንቋሽ አይልም። ሰውን በፍቅር አምጣው አስገባው ነው እንጂ እንዲህ የሚባል ነገር የለም። የሚመስለኝ ግን ለሙስሊምም ለክርስቲያኑም አይጠቅምም። እውነት ከሆነ እኔ አልሰማውም፣ ይሳደብ አይሳደብ አላቅም። ግን እኔ አጀንዳ ለዚያ ታላቅ ሙስሊምና ለዚያ ታላቅ ኦርቶዶክስ ለተባለ ጨዋ ህዝብ መነታረኪያ። አንድ ሀገር የተለያየ እምነት ነው ያለን። ሁሉም እምነት የተለያየ አስተምሮ ነው ያለው። ኦርቶዶክስ የተለየ አስተምሮ አላት፣ እስልምናውም እንደዛ፣ ፕሮቴስታንቱም እንደዛ ማለት ነው። በዘር የተባላ ነው ይበቃል። በዘር የተጨፋጨፈ ነው ይበቃል። አሁን ደግሞ በሃይማኖት መታችሁ ሰላም አታሳጡ። ከድሮ ጀምሮ እስካሁን በሰላም ኖረናል፣ ተቻችለናል። ፕሊስ ከዚህ በኋላ እስከ ፍጻሜ ድረስ በሰላም ተቻችለን እንኑር። እውቀት ያለው ሰው በእውቀት ይዳኝ። ግደለው ቁረጠው አይሰራም። ምክንያቱም ህግ ያለበት ሀገር ነው። እፎይ ጥፋት አለበት የምትሉ ሙስሊሞች ሂዱ ክሰሱ፣ ፍርድ ቤት ይቁም፣ እውነት አርነት ያወጣል። ጥፋት ካለበት ይከሰዋል፣ ጥፋት ከሌለበት በነፃ ይለቀቃል። እፎይ ብቻ አይደለም፣ በእስልምና አስተምሮ ላይ በእስልምና ኡስታዞች ላይም ክስ እንመሰረታለን። ለምን አትሉን? በኦርቶዶክስ ላይ የተዘባበቱ በክርስቶስ ላይ የተዘባበቱ ብዙ የእስልምና ኡስታዞች አሉ። እነሱም አብሮ መከሰስ አለባቸው። ስለዚህ በህግ መዳኘት እንጂ ቤቱን አግኝተነዋል 300 ሺህ ብር እንከፍላለን ይዘነዋል አይሰራም። ምንም የሚሰራው ነገር የለም። ምክንያቱም ማንም ከህግ በላይ ሊሆን ሰላም አይችልም። በህግ ጠይቁት። መንግስት ወንጀለኛ ነው ካለው ይክሰሰው፣ አይ ወንጀለኛ አይደለም ካለ በሰላም ይልቀቀው። ስድብ አትላበሱ። ግደለው ቁረጠው ይቁም። በእምነት ውስጥ ግደለው የለም እና እባካችሁ ነገሩ ሳይካረር የማይሆን አቅጣጫው ሳንገባ ሰላም ፍቅር ይሻላል። ለተጠየቀው ጥያቄ መልስ መስጠት ሲያቅታቸው እንግዲህ በጉልበት መሄድ ከጀመሩ ትንሽ ሰንበትበት ብለዋል። አሁን ደግሞ ግብረ ኃይል አቋቁመናል ብለው ግብረ ኃይል አቋቁመው ወሮ በላ ነፍሰ ገዳይ አደራጅተው ወንድማችንን እየፈለጉት ነው። እኔ የአእምሯቸው ያለማደግ ህመም ያሳስበኛል። ለውይይት ጋበዛቸው፣ እምቢ አሉ፣ ተሸማቀቁ። ስለዚህ ትሸማቀቃላችሁ አለ። ምን ያርገ ልጅ? ካልተሸማቀቃችሁ ተወያዩ። እናንተ ሐዋርያው ጳውሎስን እየተሳደባችሁ በላይባችሁ አልዋላችሁም? እግዚአብሔርን አልተሳደባችሁም? እናንተን እንግደላልን እኛ አላልንም። ለምን? ለጥያቄዎቻችሁ እኛ መልስ አለን፣ አንፈራም። ሰይፍ የሚያስነሳን ነገር የለም። ፈሪ ስለሆናችሁ በጉልበት ዝም ለማስባል ትሞክራላችሁ። በጉልበት ደግሞ ማንንም ዝም